ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን ቤተሰቦቻችን ማይኮ ነኝ። ይህ ቲክታክ ቻናል ነው። የማይኮና የውዷ ባለቤቴ የአዲ ቲክታክ ቻናል በእኛ የቴሌቪዥን ጣቢያ እንኳን በሰላም መጣችሁ ተገኛችሁ። በመላው ዓለም የምትገኙ የኢትዮጵያ የዓለም ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን በድጋሚ ለፋሲካ ለትንሣኤ በዓል በሰላም አደረሳችሁ። ለዳግማ ትንሣኤው ደግሞ በሰላም ያደርሰን። በመላው ዓለም ላላችሁ ህዝቦች ነው መልእክቴ። ዛሬ አንድ ነገር ላካፍላችሁ ፈለግኩ። በእንደዚህ አይነት ሁኔታ እመጣለሁ ማለት ነው። ወደ ጥያቄና መልስ ከመግባታችን በፊት ለምን አንዳንዴ እንደዚች ያለ ቃል አላካፍላቸውም ብዬ አሰብኩ። ይህ ነገር በውስጥ የመጣ ዛሬ የምጀምርላችሁ በዘፍጥረት 2:18 ላይ አንዲት ቃል አገኘሁ። ይህም ቃል እንዲህ ይላል፣ ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን እኔ አበጅለታለሁ ይለናል እግዚአብሔር አምላክ። ስለዚህ በዘፍጥረት 2 ላይ ምን ይላል? ከላይ ጀምሮ ታምራቱን እያየን 12 ላይ የሚለውን ሰምተን ለዛሬ የማካፍላችሁ ቃል ስለሆነ ለኔም ጌታ መግለጡን ይስጠኝ፣ እናንተም የማዳመጡን ችሎታ ይስጣችሁ እላለሁ። ትንሽ ኮልተፍተፍ ብልባችሁ አትዘኑ፣ በልጅነት የበላሁት ማር ነው። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማያትና የምድር በውስጣቸውም ያሉ ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ይሰራ የነበረውን ሥራ በሰባተኛው ቀን ላይ ፈጽሞ ነበር። ስለዚህ ከሠራው ሥራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰውም። ካከናወነው የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና። እግዚአብሔር አምላክ ሰማያትንና ምድርን በፈጠረ ጊዜ የተከናወኑት እነዚህ ነበረ። እግዚአብሔር አምላክ ሰማያትንና ምድርን ሲፈጥር የሜዳ ቡቃያ ገና በምድር ላይ አልታየም፣ የሜዳ ተክልም ገና አልበቀለም። ምክንያቱም እግዚአብሔር አምላክ በመሬት ላይ ገና ዝናብ አላዘነበም ነበር፣ ምድርም የሚያለማ ሰው አልነበራትም። ነገር ግን ውሃ ከመሬት እየመነጨ የምድር ገጽ ያረሰርስ ነበር። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። እግዚአብሔር አምላክ በምስራቅ በኤደን የአትክልት ስፍራ ያበጀውን ሰው በዚያ ኖረው። እግዚአብሔር አምላክ ለዓይን የሚያስደስት ለመብልም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በአትክልቱ ቦታ መልካምም የሕይወት ዛፍ ነበረ። እንዲሁም መልካምና ክፉን መለየት የሚያስችለው የእውቀት ዛፍ ነበረ። የአትክልት ስፍራውን የሚያጠጣ ወንዝ ከኤደን ይፈስ ነበር። ከዚያም በአራት ተከፍሎ ይወጣ ነበር። የመጀመሪያው ወርቅ በሚገኝበት በሐዊላ ምድር ዙሪያ ሁሉ የሚፈሰው የፊሶን ወንዝ ነው። ኤውላጥ ምርጥ የሆነ ወርቅ፣ መልካም መዓዛ ያለው ከርቤና የከበረ ድንጋይ የሚገኝበት ምድር ነው። ሁለተኛው በኢትዮጵያ ምድር ዙሪያ ሁሉ የሚፈሰው የግዮን ወንዝ ነው። ሦስተኛው ከአስር በስተ ምስራቅ የሚፈሰው የጤግሮስ ወንዝ ሲሆን አራተኛው የኤፍራጥስ ወንዝ ነው። እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት
በኤደን የአትክልት ስፍራ አስቀመጠው። እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራው ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከሱ በበላህ ቀን በእርግጥ ከሱ በበላህ ቀን በእርግጥ ትሞታለህ። ከዚያም በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን ረዳት አበጅለታለሁ አለ። እግዚአብሔር አምላክ የዱር አራዊትና የሰማይ ወፎችን ከምድር ሰርቶ ነበር። ለእያንዳንዳቸውም ምን ስም እንደሚያወጣላቸው ለማየት ወደ አዳም አመጣቸው። አዳም ሕይወት ስላላቸው ፍጡራን ሁሉ ያወጣላቸው ስም መጠሪያቸው ሆነ። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎድኑ አንዲት አጥንት ወስዶ ስፍራውን በሥጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ሥጋዬም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበር ይላል። ይህ የእግዚአብሔር ቃል ነው። በዘፍጥረት ምዕራፍ 2 ቁጥር 18 ላይ ታገኙታላችሁ። እንደዚህ ብሏል። ብዙ ሰዎች ይከራከራሉ፣ በብዙ መልኩ ይከራከራሉ። በፍጹም የግራ ጎን አጥንት ከግራ ጎን የሚል ነገር የለም፣ እግዚአብሔር አዳምን ሰራ ሴቲቱንም ሰራት ይላሉ። አይደለም፣ እግዚአብሔር አዳምን አስቀድሞ ሰራ። ማንበብ ብቻ ነው የሚጠበቅብን። መጽሐፍ ቅዱሱን ካመንን መጽሐፍ ቅዱሱ ላይ ስላለ። ከዛስ ያ ሰው ብቻውን እንዳይሆን የራሱን ሰው ሰጠዋለሁ ባለው መሰረት እንቅልፍ ጣለበት አዳምን። አዳም እንቅልፍ ይዞት እብስ አለ። ከግራ ጎኑ ላይ አንዲቷን አጥንት ፈልፍሎ አወጣና ጌታችን መድኃኒታችን ኢየሱስ ክርስቶስ እሷን አውጥቶ ቦታውን በሥጋ ሞላና ደፈነው። በአንድ በኩል ያለው የግራ ጎናችን ጎደሎ ነው ስንል በማስረጃ ነው። ከዛ በኋላ ግን አዳም ራሱ ስም አወጣላት፣ ሴት ብሎ ስም አወጣላት። ሌላው በጣም የሚገርመው ነገር አዳምን ከፈጠረ በኋላ የምድር አዋፋትን፣ ተክሎችን፣ እንስሳትን፣ የቤት እንስሳት፣ የዱር እንስሳት የምንላቸውን በአጠቃላይ አዳም ነው ስም ያወጣላቸው። ስለዚህ ስም ማውጣት የተጀመረው በአዳም ዘመን ነበር ማለት ነው። አዳም ነው። ለዚህ ነው ብዙ ጊዜ በትዳር ውስጥ ያሉ ሰዎች ሚስት ትልቅ ድርሻ አላት ይላሉ በማለት ደረጃ። ነገር ግን አባት ነው ለልጁ ስም የሚያወጣው። ያው ዘመኑ በሚፈቅደው ልክ ይሁን እንጂ የእግዚአብሔር ሕግ ግን የሚለው አዳም ለልጆቹ አዳም ለሚስቱ ስም እንዳወጣ ሁሉ አዳም እንዲያወጣ ወይም ወንዱ እንዲያወጣ ነው ትእዛዝ ያለው ማለት ነው። እና እሺ፣ ስለዚህ ቀጥለናል። በቴክኒክ ብልሽት ትንሽ ወጣ ብለን ነበር። ኦልሬዲ አልቋል። ስለዚህ እነዚህን ነገሮች በደንብ ማጤን ያስፈልጋልና ብዙ ሰዎች ይከራከራሉ። ከመከራከራቸው በፊት ግን ቢያዩት ጥሩ ነው የሚል ሀሳብ አለኝ። እንግዲህ እኛ እያጣቀስን ያለነው እያነበብን ከመጣ ነው ነገር ቤተክርስቲያንም አባቶች ከሚያስተምሩ ነገር ነው። ግን የአቅማችንን ለመሆን ያህል ነው።